አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የምሰራላችሁ ከባብ ነው። ከባብ ለመስራት ሽንኩርት፣ ፍልፍል ሮሚ፣ ቲማቲም፣ በቅዶነስ፣ የተፈጨ ስጋ ማድረግ ይቻላል፣ ግን እኔ በሻህም ነው የምሰራው ዛሬ። እዚህ ጋር ባህራት አለን። ባህራት ኬሪ፣ ትንሽዬ ከሙን፣ ፍልፍል አስዋድ ዱቄት እዚህ ጋር አለ። ይሄንን ልፍጨውና ተመልሼ እመጣለሁ። ያ እንግዲህ በጣም አናደቀው ሸከት ነው እናደርገው። ከዛም በኋላ ረስቼው ቅድም ለሽንኩርት አላልኳችሁም? 2 ፍሬ ወይ 3 ፍሬ ለሽንኩርት ይደረግበታል። አሁን ባህራቱን ያዘጋጀሁትን ባህራት አደርጋለሁ። ከዛም በኋላ ጨው አደርጋለሁ። እኔ ትንሽ ነው የምሰራ፣ እናንተ የሚያስፈልጋችሁን ያክል ማድረግ ትችላላችሁ። ውሃ አልጨምርም። በዚህ የቲማቲም ውሃ ስላለው በሱ ነው ማደርገው። እጄ ንጹህ ስለሆነ ችግር የለውም። በጣም እንዳይወፍርባችሁ ልኩን እያያችሁ ነው የምታደርጉት። ላላ ማለት አለበት። ኦኬ፣ ሁሉንም ቀላቅያለሁ። አሁን ያው እንደምታዩት እንደዚህ ሆኗል። በጣም እንትን አላለም፣ አላላም። ትንሽ ዱቄት ላድርግበት። ያው አሁን በዚህ መልኩ አዘጋጅተነዋል። በጣም አልወፈረም፣ አላላም። ያው ዘይቱን እንግዲህ አግለን ብረት ድስት ጋር እንጠብሰዋለን ማለት ነው። ተከታተሉኝ። ኦኬ፣ አሁን እዚህ ጋር ዘይት እያጋለ ነው። ያው አሁን በዚህ መልኩ እሳቱን ቀንሰን እንዳያርብን ከስር እንዲበስል እንደዚህ አድርጌዋለሁ። ትንሽ እንጠብቀዋለን። ኦኬ፣ በዚህ መልኩ በሰለ። ይሄ በዚህ መልኩ እንሰራለን ማለት ነው። ምንም አይነት ውሃ አልተጠቀምኩም፣ እንዳልኳችሁ በቲማቲም ውሃ ነው። አልወፈረም፣ አልቀጠነም። ትንሽ ስንሰራ በጣም ብዙ ነው የሚሆነው። ከዛ እንዳያርባችሁ እሳቱን መቀነስ አለባችሁ። ቀስ ብሎ ነው የሚመስለው። እስኪ ያው ታን የሚጣፍጠው እዩት።
በጣም ቆንጆ ነው። ስለተከታተላችሁ በጣም አመሰግናለሁ። ትንሽ ከሰራችሁ በጣም ብዙ ነው የሚሆነው። አመሰግናለሁ።